السلام عليكم ورحمة الله وبركاته. أهلا وسهلا. እንዴት ናችሁ? ሰላም ናችሁ? አልহামዱሊላህ አላችሁ አይደለ? አንድ ነገር ልንገራችሁ። ምን መሰላችሁ? አንድ ሰው ቦታ ካልሰጣችሁ እናንተ ስታስቡ ለእናንተ ቦታ ካልሰጠ የሆነ ቂማ ካልሰጣችሁ ለምትናገሩት ለምትሰሩት ቦታ ካልሰጣችሁ አንድ ሰው ፈጠቢያቱል በሸር የሰው ባህሪ በተፈጥሮ አንድ ነገር ከሄደ በኋላ ስለሚቆጩ አሁን ምሳሌ ቦታ ማይሰጣችሁ ሰው እናንተን ስታከብሩ ማያከብራችሁ ሰው ስትሰጡት የማያመሰግናችሁ ሰው የእናንተን ቂማ የሚያቀው እናንተን ካጣ በኋላ ወያ ነገር ከሄደ በኋላ ስለሆነ የሰው ባህሪ በተፈጥሮ እንደዚህ ስለሆነ ማዘን የለባችሁ። እኔ ልንገራችሁ ከኛ መጠበቀው ምንድነው? ጥሩ ባህሪ መያዝ፣ ሰውን አቅፈን ፍቅር መስጠት፣ ሰውን ማክበር፣ ሰውን መውደድ ነው ያለብን። ምክንያቱም ዕውቀት ብኖረን አንድ ሰው ዕውቀት ያለ ምሳሌ ዕውቀት ኖሮት ጸባይ ከሌለው ምንድነው ያኒ አخلاቅ ከሌለው ዕውቀት እንደሌለው ነው የሚቆጠረው። አخلاቅ ያኒ ጸባይ ከሌለው ጥሩ ባህሪ ከሌለው ሰውን ማቀፍ ካልቻለ ያን ሰውን መሳብ ካልቻለ ሀብትም ቢኖር ራሱ አخلاቅ ከሌለን ደህነት ነው። ባህሪ ከሌለን ከሰው ጋር መኖር ካልቻልንበት ከሰው ጋር እንዴት ሰውን አቀባበል ሰውን ከሰው ጋር እንዴት መኖር ካላወቅንበት ሀብት ቢኖር ራሱ ደህነት ነው። ለምሳሌ የሆነ ነገር ተሳክቶልን ነጃህ የሆነ ትልቅ ደረጃ ብንደርስ አخلاቅ ከሌለን ባህሪ ከሌለን ምንድነው ፈሸል ምንም ዋጋ የለውም ማለት ነው። አንተ ትልቅ ደረጃ ላይ ብንደርስ ራሱ ማለት ነው አخلاቅ ከሌለን ሰው ዘንድ ክብር ከሌለን ውዴታ ከሌለን ፍቅር ከሌለ ፈሸል ነው የሚባለው። ወተذكر دائما ሁልጊዜ ማስተዋስ ማወቅ ያለብን ምንድነው አይኮራም የሆነ ጉድለት ነቅስ ያለበት ሰው ብቻ ነው የሚኮራው እንጂ ዕውቀት ያለው ሰው ኢማን ያለው ሰው አላህን የሚፈራ ሰው ሙሉ